ያለውና የነበረው የሚመጣውንም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? ዛሬ እጅግ በጣም መሰረታዊና እያንዳንዱ ክርስቲያን ሊያውቀው ወደሚገባ ታላቅ ምስጢር ነው የምንሄደው። ታሪካችን፣ ማንነታችን፣ የእምነታችን ዋልታ የሆነውን መጽሐፍ ቅዱስን በጥልቅ እንመረምራለን ማለት ነው። ብዙ ጊዜ ሰዎች ሲጠይቁ እንሰማለን። ለመሆኑ ኢየሱስ ክርስቶስ አምላክ መሆኑ መጽሐፍ ቅዱስ የት ላይ ነው የሚናገረው? በብሉይ ኪዳን የተነገረለት እግዚአብሔርና በሐዲስ ኪዳን የምናውቀው የናዝሬቱ ኢየሱስ ክርስቶስ በመለኮት፣ በስልጣን፣ በፈቃድ እኩል መሆናቸው፣ አንድ መሆናቸውን በምን እናውቃለን ይላሉ። ዛሬ በጥልቀት የምናየው ትምህርት ከብሉይ ወደ ሐዲስ ድልድይ የዘረጋን ጥቅስ እየጠቀስን ከሐዲስ ጋር እያነጻጸርን የምናየው ታላቅ እውነት ይኖረናል ማለት ነው እና እስከ ትምህርት ፍጻሜ አብረን እንከታተል እያልን በአክብሮት እንጋብዛለን። ወደ ትምህርት እንሻገር። የመጀመሪያው የታሪክ መዝገብ ለመክፈት መጽሐፍ ቅዱሳችን ገልጠን ወደ መጀመሪያው ገጽ፣ ወደ መጀመሪያው ምዕራፍ፣ ወደ መጀመሪያው ጥቅስ እንሄድ። ዘፍጥረት ምዕራፍ 1 ቁጥር 1 ላይ ቃል በግርማ ሞገስ እንዲህ ተጽፎ እናገኘዋለን። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። እዚህ ጥቅስ ላይ ቆም ብለን በጥልቀት ልናስብበት የሚገባ ጥልቅ አመክንዮ አለ። በመጀመሪያ ይላል። ምን ማለት ነው? ታሪክ ሳይጀመር፣ ዘመን ሳይቆጠር፣ ሰዓትና ደቂቃ ሳይበጅ፣ ፍጥረት የሚባል ነገር ጨርሶ ሳይኖር ማለት ነው። እና ሁሉ ሳይኖር በመጀመሪያ የነበረ ማን ነው ካልን መልሱ እግዚአብሔር ነው ይሆናል። ስለዚህ ይህ ጥቅስ እግዚአብሔር ከምንም ተነስቶ ሁሉ ነገር ወደ መኖር እንዳመጣ ይነግረናል። በዕብራይስጡ ኤሎሄም የሚለው ስም ማለት ነው። ኤሎሄም ማለት ፍጹም ኃያል፣ የማይመረመር፣ የፍጥረት ሁሉ ምንጭና ሉዓላዊ ጌታ ማለት ነው። መላው ብሉይ ኪዳን፣ መላው የአይሁድ እምነት፣ ነቢያት ሁሉ በአንድ ድምፅ የሚያምኑትና የሚያስተምሩት አንድ እውነት አለ። እርሱ ምንድን ነው? ሰማይንና ምድርን የመፍጠር ዓለምን ከምንም ወደ መኖር የማምጣት ሥልጣንና ክብር የብቻው የእግዚአብሔር ብቻ እንደሆነ። ምክንያቱም ከእርሱ ውጭ ሌላ ፈጣሪ የለም፣ ከእርሱ ውጭ ሌላ አምላክ የለም፣ ከእርሱ ውጭ ሌላ አስገኝ የለም። መዝሙረኛው ዳዊትም በመዝሙር 89 ላይ ሰማያት የአንተ ናቸው፣ ምድርም የአንተ ናት፣ ዓለምንና መላውን አንተ መሠረታቸው እያለ የፈጣሪነቱን ክብር ለእግዚአብሔር ብቻ ይሰጣል። እንግዲህ የብሉይ ኪዳን እውነት ይሄ ከሆነ አሁን መንፈሳዊ ድልድይን ተሻግረን ወደ አዲስ ኪዳን እንምጣ። ብርሃነ ዓለም ቅዱስ ጳውሎስ ወደ ዕብራውያን ሰዎች በጻፈው ታላቅ መልእክት ላይ ስለ ወልድ ስለ ኢየሱስ ክርስቶስ ማንነት መመስከር ይጀምራል። ምዕራፉን ገልጠን ስናነበው እግዚአብሔር አብ ስለ ልጁ ስለ ኢየሱስ ክርስቶስ ማንነት በቁጥር 8 ላይ እየተናገረ ነው። ምን ይላል? ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል ካለ በኋላ ንግግርን በመቀጠል በዕብራውያን ምዕራፍ 1 ቁጥር 10 ላይ ለልጁ ለኢየሱስ ክርስቶስ ምን አይነት የክብር ስምና ስልጣን እንደሰጠው በጥንቃቄ እንመልከት። ደግሞ ጌታ ሆይ አንተ ከመጀመሪያ ምድርን መሰረተ፣ ሰማያትም የእጆች ሥራ ናቸው። እዚህ ጋር ያለ አምላካዊ አመክንዮን በደንብ እናስተውለው። እግዚአብሔር አብ ለልጁ ለኢየሱስ ክርስቶስ ጌታ ሆይ አንተ ከመጀመሪያ ምድርን መሰረተ፣ ሰማያትም የእጆች ሥራ ናቸው እያለ ነው። እስከ ራሳችን አንድ ቀላል ጥያቄ እንጠይቅ። ዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ ሰማይና ምድርን የፈጠረ ማን ነው ስንል መልሱ ምን ይሆናል? እግዚአብሔር ነው የሚል ነበረ። እዚህ ዕብራውያን ምዕራፍ 1 ቁጥር 10 ላይ ደግሞ ከመጀመሪያ ምድርን የመሰረተ ሰማያትን በእጆቹ የሰራ ማን ነው ስንል በመጽሐፉ ግልጽ አድርጎ ኢየሱስ ክርስቶስ ነው ይላል። ይህ ምን ማለት ነው? መጽሐፍ ቅዱስ እየተጋጨ ነው? በፍጹም። መጽሐፍ ቅዱስ አንድ እውነት እየገለጠልን ነው። ዘፍጥረት ላይ ሰማይንና ምድርን ፈጠረ ተብሎ የተነገረለት ያ ታላቁ አምላክ፣ ያ ኤሎሄም፣ ያ ያህዌ በሐዲስ ኪዳን ሥጋ ለብሶ ሰውን ለማዳን ወደ ምድር የመጣውንና የምናውቀውን ራሱ ጌታችን ኢየሱስ ክርስቶስ መሆኑን። ስለዚህ ከዚህ ጥቅስ የምንረዳው ትልቅ እውነት ኢየሱስ ክርስቶስ ተራ መምህር ወይም ተራ ነቢይ ሳይሆን በዘፍጥረት ምዕራፍ 1 ላይ የተገለጠውን ሰማይንና ምድርን የፈጠረውን ያ እውነተኛና ብቸኛ አምላክ እርሱ ራሱ መሆኑን ነው እና በዚህ እውነት ላይ መቆም አለብን። ይህንን እውነት በልባችን
ልንይዝ ይገባናል እያልኩ ወደ ሁለተኛ ንጽጽር እንለፍ። የመጀመሪያው ንጽጽር ካየን አሁን ደግሞ ወደ ሁለተኛው እጅግ ወደሚገርመው መለኮታዊ መገለጥ እንሄዳለን። ይህ ታሪክ የሚወስደን ወደ ኋላ ወደ ሲና በረሃ ሙሴ ብቻውን ኮሬብ ተራራ አጠገብ በጎችን እየጠበቀ ወደ ነበረበት ዘመን ነው። እዚያ በረሃ ውስጥ ሙሴ አንድ የሚያስደንቅ እይታ አየ። ቁጥቋጦው በእሳት ይነዳል፣ ነገር ግን አይቃጠልም ነበረ። ወደ ቁጥቋጦው ሲቀርብ ግን ከአምላክ ዘንድ ጥሪ ደረሰው። ሙሴ ለአንድ ትልቅ ተልእኮ እስራኤላውያንን ከግብፅ ባርነት ለማስወጣት ተመረጠ። ያኔ ሙሴ አምላክን አንድ ጥያቄ ጠየቀው። እንዲህም አለው፣ እነሆ እኔ ወደ እስራኤል ልጆች በመጣሁ ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልኳቸው ጊዜ እነርሱም ስሙ ማን ነው ባሉኝ ጊዜ ምን እላችኋለሁ አለው። በዘጸአት ምዕራፍ 3 ቁጥር 14 ላይ እግዚአብሔር ለሙሴ ምን ብሎ መለሰለት? ዘላለማዊ ማንነቱን የሚገልጠውን ስሙን ነው እንዲህ በማለት የተናገረው። እግዚአብሔር ሙሴን ያለና የሚኖር እኔ ነኝ አለው። እንዲሁም ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለ። ያለና የሚኖር እኔ ነኝ። ይህ ስም በዕብራይስጡ ያህዌ ተብሎ የሚታወቀው ፍጹም መለኮታዊ ስም ነው። ትርጉሙም ምንጭ የሌለው፣ ማንም ያልፈጠረው፣ ከመጀመሪያ በፊት የነበረ፣ የማይለወጥ፣ ሁሉ ጊዜም ቢሆን ያለ ማለት ነው። ይህ ስም ለአይሁድ ሕዝብ እጅግ ቅዱስ ከመሆኑ የተነሳ ስሙን በከንፈራቸው ለመጥራትም እንኳን ይንቀጠቀጡ ነበረ። ምክንያቱም ይህ የአምላክ ብቻ ልዩ መጠሪያ ነውና። አሁን ይህንን የብሉይ ኪዳን ታላቅ ስም በልባችን ይዘን በቀጥታ ወደ መጨረሻው መጽሐፍ ወደ አዲስ ኪዳን ፍጻሜ ወደ ራእይ መጽሐፍ እንሻገራለን። በራእይ ምዕራፍ 1 ቁጥር 8 ላይ ዙፋኑ ላይ የተቀመጠው በግርማ ሞገስ የተገለጠው ጌታችን ኢየሱስ ክርስቶስ ራሱን ያስተዋወቀበት ቃል እንስማ። እንዲህ ይላል፣ ያለውና የነበረው የሚመጣውንም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ቃላት አስተውላችኋል? ዘጸአት ላይ ያለና የሚኖር የተባለውን ያ አምላክ እዚህ ራእይ መጽሐፍ ላይ ያለና የነበረው የሚመጣውን አልፋና ኦሜጋ እኔ ነኝ እያለ ነው። አልፋና ኦሜጋ ማለት የግሪክ ፊደላት መጀመሪያና መጨረሻ ማለት ነው። ይህ ማለት ታሪክ ከመጀመሩ በፊት የነበርኩ፣ ታሪክ ጠቅልዬ የማሳለፍ፣ በራሴ ሕያው የሆንኩ እኔ ነኝ እያለ ነው። ይህንን አመክንዮ ይህንን ቃል በወንጌል ውስጥም እናገኘዋለን። በዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ አይሁድ ኢየሱስን ገና 50 ዓመት ያልሆነ አብርሃም አይተሃልን ብለው በጠየቁት ጊዜ ጌታችን ምን ብሎ መለሰላቸው? አብርሃም ሳይወለድ እኔ ነኝ፣ እኔ ያለው አላቸው። እኔ ነበርኩ ማለት ነው። ያንን እኔ ነኝ የሚለው መለኮታዊ ስም ሲሰሙ አይሁድም ምን ሊያደርጉት እንደፈለገ ታውቃላችሁ? ሊወግሩት ድንጋይ አነሱ። ለምን? ምክንያቱ ኢየሱስ በሲና ተራራ ላይ ለሙሴ እኔ ነኝ ብሎ የተናገረው ያ አምላክ ራሱ መሆኑን ስለገባቸውና ይህንን ደግሞ እንደ ስድብ ስለቆጠሩት ነው። ስለዚህ ታሪክን የጀመረውና ታሪክን የሚዘጋው ለሙሴ ራሱ የገለጠው ያ ዘላለማዊ አምላክ በሐዲስ ኪዳን ራሱ አልፋና ኦሜጋ ብሎ የጠራ ጌታችን ኢየሱስ ክርስቶስ ነው። እርሱ ትላንትም ዛሬም ለዘላለምም ያው የሆነ እውነተኛ ያህዌ ነው። ወደ ሦስተኛው ጥልቅ ስነ መለኮታዊ ምስጢር ስንሻገር የሰው ልጅ በተፈጥሮ የሚለይበት ነገር ምንድን ነው ካልን የሰው ልጅ በውጭ ያለውን ያያል፣ እግዚአብሔር ግን ልብን ያያል። በምድር ላይ ያለው ማንኛው ሰው ታላቅ ነቢይም ይሁን ጠቢብም ይሁን ንጉሥም ይሁን በሌላ ሰው ልብ ውስጥ ምን እንደሚመላለስ፣ ምን እንደሚታሰብ፣ ምን አይነት የተሸሸገ ምስጢር እንዳለ የማወቅ ስልጣንም ሆነ ችሎታ የለውም ከእግዚአብሔር የሆነ ጸጋ ካልተሰጠው በቀር። እና ይህንን እውነት ታላቁ ጠቢው ንጉሥ ሰሎሞን ይናገረዋል። ሰሎሞን በታሪክ ውስጥ አቻ የማይገኝለት ያንን ክቡር የእግዚአብሔር ቤተ መቅደስ ሰርቶ በጨረሰ ጊዜ በሕዝቡ ፊት ተንበርክኮ ወደ ሰማይ እጆችን ዘርግቶ አንድ ታላቅ ጸሎት ጸለየ። በአንደኛ ነገሥት ምዕራፍ 8 ቁጥር 39 እና 40 ሰሎሞን ለአምላክ እንዲህ አለ፣ የሰዎችን ሁሉ ልብ የምታወቅ አንተ ብቻ ነህና በሰማይ በምትኖርበት ስፍራ ስማ፣ ይቅርም በል። የሰውን ሁሉ ልብ ስለምታውቅ እንደ መንገዱ ሁሉ ስጠውና ፍረድ። አንተ ብቻ ነህና። ይህች ቃል አስምሩባት። ሰሎሞን ምን አለ? አንተ ብቻ ነህና። ምክንያቱም የሰውን የተሸሸገ ሐሳብ፣ በጨለማ የተደበቀውን ክፋትና ደግነት፣
በሰው ሕሊና ውስጥ የሚቀለሰውን ምስጢር ለይቶና መዝጎ የሚያውቅ ከእግዚአብሔር ውጭ ሌላ ማንም ስለሌለ፣ ይህ ደግሞ የእግዚአብሔር ብቻ ልዩ ባህሪ ነው። ነገር ግን አሁን ወደ አዲስ ኪዳን እንምጣና ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች የጻፈው ኃይለኛ ቃል እንስማ። ጳውሎስ ሰዎች እርስ በርሳቸው እንዳይፈራረዱ እውነተኛ ዳኛ ማን እንደሆነ ሲገልጥ በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 5 ላይ እንዲህ ይላል፣ ጌታ እስኪመጣ ድረስ ጊዜው ሳይደርስ ምንም አትፍረዱ። እርሱ በጨለማ የተሰወረውን ወደ ብርሃን ያወጣዋል፣ የልብንም ምክር ይገልጣል። በዚያን ጊዜም ለእያንዳንዱ ምስጋና ከእግዚአብሔር ዘንድ ይሆናል። አስተውሉ። ሰሎሞን የሰውን ልብ የምታውቅ አንተ ብቻ ነህ ብሎ ለእግዚአብሔር ከጸለየ፣ ጳውሎስ ደግሞ ጌታ ክርስቶስ ሲመጣ በጨለማ የተሰወረውን ያወጣል፣ የልብንም ምክርን ሐሳብ ይገልጣል፣ በእያንዳንዱ ላይ ይፈርዳል ካለ ኢየሱስ ክርስቶስ ያ ሰሎሞን የጸለየለት የሰውን ውስጣዊ ምስጢር በሙሉ ጠራርጎ የሚያውቀው ሁሉን አዋቂ አምላክ መሆኑን ከዚህ በላይ ምን አመክንዮ ይመጣል? ከዚህ በላይ ምንስ ሌላ ምንስ ሊገኝ ይችላል? ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስም በራእይ ዮሐንስ ምዕራፍ 2 ቁጥር 23 ላይ ምን ይላል? ኩላሊትንና ልብን የምመረምር እኔ እንደሆንኩ አብያተ ክርስቲያናት ሁሉ ያውቃሉ አለ። በትንቢተ ኤርምያስ 17:10 ላይ ደግሞ እኔ እግዚአብሔር ልብን እመረምራለሁ ኩላሊትንም እፈትናለሁ ያለውን ቃል በመያዝ በአዲስ ኪዳን ራሱ ኢየሱስ ክርስቶስ ልብንና ኩላሊትን የምመረምር እኔ ነኝ ብሎ በራሱ ስልጣን ይናገረዋል። ስለዚህ ክርስቶስ ተራ ሰው አይደለም። እርሱ ማንም የማያየውን የልባችን ምስጢር የሚያነብ በፊቱ የምንቆምለት እውነተኛ ፈራጅ አምላካችን ነው እንጂ። ወደ አራተኛው ንጽጽራችን እንሻገራለን። ወደ አራተኛው ንጽጽር ስናልፍ የክብር ንጉሥነትን ወደሚያሳየው ማነጻጸሪያ ነው የምንሄደው። በመላው መጽሐፍ ቅዱስ ውስጥ እጅግ ጥብቅ ከሆኑ ሕጎች መካከል አንደኛው የስግደት ሕግ ነው። የአምልኮት ስግደት ለአንድ አካል ብቻ የሚገባ መለኮታዊ ክብር ነው። ፍጡር ለፍጡር በአምልኮ ሊሰግድ አይገባም። መላእክትም እንኳን ሰዎችን ሊሰግድላቸው ሲሉ እንዳታደርገው ተጠንቀቅ፣ ለእግዚአብሔር ስገድ በማለት ይከለክላሉ። ራእይ 22:9 እና ምንድን ነው? በነህምያ ዘመን የነበሩ ሌዋውያን የእግዚአብሔርን ፍጹም አምላክነትና ፍጥረት ሁሉ ለእርሱ መገዛት ሲመሰክሩ በታላቅ ድምፅ እንዲህ ብለው አወጁ። በነህምያ 9:6 አንተ ብቻ እግዚአብሔር ነህ፣ ሰማዩንና የሰማያቱን ሰማይ ሰራዊታቸውንም ሁሉ ምድርንና በእርሷ ላይ ያሉትን ሁሉ ፈጥረሃል፣ ሁሉንም ሕያው አድርገኸዋል፣ የሰማይም ሰራዊት ለአንተ ይሰግዳሉ። እና እግዚአብሔር ብቻውን ፈጣሪ በመሆኑ የሰማይ ሰራዊት መላእክት፣ ክሩቤል፣ ስራፌል፣ ፍጥረት ሁሉ በፊቱ ተንበርክከው ይሰግዱለታል። ምክንያቱ የስግደት ባለቤት እርሱ ብቻ ነው። ነገር ግን ይህንን የእግዚአብሔር ቃል ወደ አዲስ ኪዳን ስንመጣ ይህንን ፍጹም የሆነ ስግደት መላእክትና ፍጥረት ሁሉ የሚንበረከኩበትን መለኮታዊ ክብር ለማን እንደሚሰጥ ተመልከቱ። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች በጻፈው መልእክቱ በሰማይና በምድር ከምድርም በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው ይላል ፊልጵስዩስ 2:10። አስቡት፣ በብሉይ ኪዳን ለአንተ ለማን ለእግዚአብሔር ይሰግዳሉ የተባለውን ቃል በአዲስ ኪዳን በሰማይም በምድርም ከምድርም በታችም ያሉ ሁሉ በኢየሱስ ስም ይንበረከካሉ ወደሚለው ፍጹም ስልጣን ተቀይረዋል። ስለዚህ ጉልበት ሁሉ የሚታጠፈው ፍጥረት ሁሉ የሚሰግደው በናዝሬቱ በኢየሱስ ስም ነው። በትንቢተ ኢሳይያስ ላይ ደግሞ እግዚአብሔር ራሱ ሲናገር ጉልበት ሁሉ ለእኔ ይንበረከካል ብሎ በራሱ ምለዋል። ኢሳይያስ 45:23 ታዲያ ያ እግዚአብሔር ጉልበት ሁሉ ለእኔ ይንበረከካል ካለ፣ በአዲስ ኪዳን ደግሞ ጉልበት ሁሉ በኢየሱስ ስም ይንበረከካል ከተባለ ኢየሱስ ክርስቶስ ያ ፍጥረት ሁሉ የሚሰግድለት በፊት የሚንቀጠቀጥለት የሰማይና የምድር ፈጣሪ ራሱ መሆኑን ከዚህ በላይ ምንም ግልጽ ማስረጃ ሊኖር ይችላል? ስለዚህ መላእክት በፊቱ ፊታቸውን የሚሸፉንለት፣ ፍጥረት ሁሉ በስሙ የሚንበረከክለት የነገሥታት ንጉሥና የጌቶች ጌታ በአማን እርሱ ኢየሱስ ክርስቶስ ነው። ክብርና ምስጋና ለእርሱ ይሁን። አሁን ወደ መጨረሻው ወደ አምስተኛውና ታላቁን መለኮታዊ እውነት ወደሚዘረዝረው ማጠቃለያ ምስክርነታችን እንምጣ።
መጽሐፍ ቅዱስ ከመጀመሪያ እስከ መጨረሻው በእውነተኛ አምላክነት ላይ የጸና መጽሐፍ ነው። ከእውነተኛው አምላክ ውጭ ሌላ ማንኛውን አካል ማምለክ ወይም አምላክ አድርጎ መጥራት ታላቅ ክህደት ነው። ታላቁ ንጉሥና ነቢይ ቅዱስ ዳዊት እግዚአብሔርን እያመሰገነ ስለ አምላክ ብቸኛ መሸሸጊያነትና እውነተኛነት በመዝሙሩ አንድ ፍጹም የሆነ ጥያቄ ይጠይቃል። ጥያቄው ከእግዚአብሔር በቀር አምላክ ማን ነው? ከአምላካችንስ በቀር አምላክ ማን ነው? ይላል መዝሙር 18:31። ዳዊት እያለ ያለ እባካችሁ ፈልጉ፣ ዓለምን ሁሉ ዙሩና እዩት፣ ከእግዚአብሔር ውጭ ሌላ እውነተኛ አምላክ ማግኘት አትችሉም፣ ከአምላካችን ውጭስ መጠጊያና አለት የሚሆን ማን ታገኛላችሁ? ማንም የለም እያለ ነው። ይህ የብሉይ ኪዳን ቃል ፍጹም የእውነተኛ አምላክ መገለጫ ነው። እንግዲህ የዳዊት ጥያቄ ይህ ከሆነ አሁን ደግሞ የፍቅሩንና የመለኮቱን ምስጢር በቅርበት የተማረው የሰማዩን ምስጢር የቀሰመው ሐዋርያው ቅዱስ ዮሐንስ በሕይወት ማወቂያ ላይ በጻፈው ታላቅ መልእክቱ ይህንን የዳዊት ጥያቄ በአዲስ ኪዳን እንዴት በግርማ ሞገስ እንደሚዘጋው እንመልከት። ቃሉ እንዲህ ይላል፣ የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነ በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። ለዘላለም ክብር ለስሙ ይሁን። ዳዊት ከእግዚአብሔር በቀር እውነተኛ አምላክ ማን ነው ብሎ የጠየቀውን ጥያቄ ዮሐንስ መጥቶ እርሱ ልጁ ኢየሱስ ክርስቶስ ነው፣ እርሱ እውነተኛ አምላክና የዘላለም ሕይወት ነው በማለት ይደመድመዋል። በዚህ መሰረት ዳዊት ከእግዚአብሔር ውጭ አምላክ የለም ካለ፣ ዮሐንስ ደግሞ ኢየሱስ ክርስቶስ እውነተኛ አምላክ ነው ካለ፣ አመክንዮው የሚነግረን ቃሉ የሚነግረን አንድ እውነታ ብቻ ነው። ኢየሱስ ክርስቶስ ያ ዳዊት የዘመረለት እውነተኛ እግዚአብሔር መሆኑ ብቻ። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች መጽሐፍ ቅዱስ ከዘፍጥረት 1 እስከ ራእይ መጨረሻ ድረስ በአንድ ቃል በአንድ መንፈስ የሚመሰክረው አንድ ታላቅ እውነት ነው። ኢየሱስ ክርስቶስ ተራ መምህር አይደለም፣ ተራ ነቢይም አይደለም። እርሱ በዘፍጥረት ሰማይና ምድር የፈጠረው፣ ለሙሴ በቁጥቋጦው ውስጥ ያለና የሚኖር እኔ ነኝ ያለ፣ የሰው ልብና ኩላሊት ምስጢር መርምሮ የሚያውቅ፣ ፍጥረትና የመላእክት ሰራዊት ሁሉ በፊቱ ተንበርክከው የሚሰግዱለት ያ እውነተኛ አምላክና የዘላለም ሕይወት ነው። ማን? ኢየሱስ ክርስቶስ። ስለዚህ በዚህ እውነት ላይ ልንቆም ይገባናል። ይህንን እውነት በሕይወታችን ልናከብረው ይገባናል እያልኩ የዛሬ ፕሮግራሜ በዚህ ልጨርስ። ስላዳመጣችኝ ከልብ አመሰግናለሁ። የሰማይ አምላክ እግዚአብሔር አብዝቶ ይባርከን። ወስብሐት ለእግዚአብሔር። ቸር ሰንብቱ።